ውሾ እኮ አይደለም እኮ ይሄ ትክክለ ይጀደዛ ቁሌታቢ ታልባያ ወረደባት። እሪታሽን ሰልጥጨው አልኩት። የታባት እሪ በይ ከዛ ሰለች እንዴ እኔም ከዚህ እሪ እላለሁ እና ሌላ እኔ ቫንዳም ነኝ። ሰላም ሰላም፣ እንዴት ናችሁ? አለን ይመስገን። ዛሬ በሌላ በአዲስ ቪዲዮ መጥቼላችኋለሁ። ነቢያት እባላለሁ ለማታውቁኝ። በመጀመሪያ የዩቲዩብ ቪዲዮ ነው የሚሆነው። የተለያዩ ሪያክሽን ቪዲዮዎችን አብረን እናያለን፣ አብረን ሪያክት እናደርጋለን፣ አብረን እንዝናናለን። በተጨማሪም ደግሞ የተለያዩ ቭሎጎች ይኖሩናል። እዚህ ዩቲዩብ ላይ ማናየው ማንሰራው ነገር አይኖርም ብዬ አስባለሁ። እናንተ ሰብስክራይብ እያደረጋችሁ ቆዩ፣ አብራችሁን ሁኑ፣ ፋሚሊ ሁኑ። በደንብ ፈታ ፈታ የሚያደርጉ ቪዲዮዎች ይኖሩናል። እንዲህ ብላችሁ እንዳታስቡ፣ አብረን እንዝናናለን፣ አብረን እንስቃለን። ወደ ቪዲዮ የመጀመሪያ ቪዲዮችን የሚሆነው አበቃለሁ። በጣም የሚመቸኝ ሰው ነው። በጣም ነው የሚያዝናናኝ ሲጀመር። እስኪ አብረን እያየ ነው ሪያክት እናደርጋለን። እንዴት ዋላችሁ ተማሪዎች? ደህና ነን። ዛሬ እንግዲህ የምንማረው ምንድን ነው? አንድ የአማርኛ ቃል እነግራችኋለሁ። የእሱን የእንግሊዝኛ አቻ ቃል ነው የምትነግሩኝ ማለት ነው። በእምነት ገና ሲታይ ያስታውቃሉት። ለእሷ ሲሆን እንዴት ፈገግ እንደሚል እያያችሁት ነው። ውሻ ምንድን ነው? ዶግ። ጎበዝ የኔ እናት፣ ጎበዝ ጎበዝ ጎበዝ። ዮናስ በስመ አብ፣ ምን አድርጎት ነው እንደዚህ የሚቀየረው? ምን ሆኖ ነው እንደዚህ የተቀየረበት? ኧረ ተው ተው ተው፣ አብቃል ተው። ጥንብርኩስ ምንድን ነው? ጥንብርኩስ ምንድን ነው? ኧረ እኔ እንጃ ምንድን ነው ይላል። እዚህ ስለፈለፍ ምኖ ለአንተ አይደለ ልሆለል በሚዬ መጽሐፍ ምንድን ነው በእንግሊዝኛ? መጽሐፍ ቡክ የኔ እናት እንዲህ ነው። ተማሪ እንዲህ ነው። ዩናስ ህብለ ሰረሰራዊ ህላዌ ምንድን ነው? ምን ማለት? ኧረ ቲቸር ለእሷ ቀላል እየነገርካት ለእኔ እንዴት ማስተማር እንዳለብኝ ልትነግረኝ ትፈልጋለህ? ለማንኛውም 162 ሚሊዮን ማርክ ቀንሼ ይባላል። ከዛ ወላጅ ታመጣለህ። ደግሞ ወላጅ ቅማያትህን ነው የምፈልገው። ሞተዋል እኮ ከመቃብር ቆፍረን ቢሆን ይዛቸውና በሚዬ እንደዚህ አይነት ክፉ አስተማሪዎች ሁላችንም ጋር አሉ መሰለኝ። ሁሉም ያላጋጠመው አለ። በተለይ ወንድ ሆናችሁ ክፍላችሁ ደግሞ ቆንጆ ልጅ ካለች ችግር ውስጥ ነው የምትገቡት ነው ማለት። እንደዚያ ህብለ ሰረሰራዊ ምንድን ነው? እኔ ራሱ ሰምቼው ባላውቀው ቋንቋ ነው ይሄ፣ ለየት ያለ። ለማንኛውም በቃ በጣም የሚችል ሰው ነው ሲጀመር። ግን ክፉ የሆናችሁ መምህሮች እረፉ ባይ ነው። እንደ ሀሳብ ብትይዙልን። ወደ ቀጣይ ቪዲዮ እንገባለን። ሄሎ ግላይ ወይ ጫማዬ እንዴት ነሽ? ጫማዬ አሌሉ ጎመኔ በጣም በቃ ይቅር ብያለሁ። ለዚህ እኮ ነው ቢወድሽ ግን ትቀጣለህ። ችግር የለም ይቀጣል። አሁን ሰሞኑን ማለት ነው እየበዛ እያየሁት ያለሁት ነገር አለ። አላቅም እናንተም እያያችሁት እንደሆነ በጣም በፈልፈላዎች ፊልም የሚመስሉ ነገሮች ናቸው፣ ግን ብዙ ደስ አይሉ መሰለኝ። እኔ እየተመቹኝ ወይ እየወደድኳቸው አይደለም። አይደል አሪፍ ነው እኮ እንደ ቀልድ ሊያስቅ ይችላል ምናምን ነገር፣ ግን ብዙ ብቻ አብረን እናየዋለን። ገላይ ፍቅሬ ምናምን ሕፃን ልጅ ሲል ራሱ ልክ አይሆንም፣ አይመጣውም። እስኪ እንጨርሰው ቪዲዮ ለሆነ ጎሽ የኔ ብሎ እሺ፣ ቅጣቱ ምንድን ነው? እዚህ ጋር ሳል በስማ ይእታ አርገላለሁ ፍቅር ወይ ጣፋጭ አንቺም ሳም ደንቆሮ እንዲህ
አልሰደበችውም መጨረሻ ላይ። ኧረ ተው ተው። ቅድም እንዳልኳችሁ እንደዚህ አይነት ቪዲዮዎች ያዝናናሉ፣ ባያዝናኑ ብዙ አመክራችሁም እናንተም እንደምታስቡ እስኪ ከታች አስቀምጡልኝ። የህፃናቶች እንደውም የህፃናት ነገሮች ሲሰሩ ፒስ ነው ብዬ አስባለሁ እንጂ ከእንደዚህ አይነት ነገሮች ውጭ ይህ እንደዚህ አይነት ቪዲዮዎች ብዙ ያዝናናሉ ብዬ አላስብም። በተለይ ሰመኝ እዚህ ጋር እዛ ጋር ብቻ አልተመቸኝም። ቀጣይ ወደ ቀጣዩ ቪዲዮ። ሰላም ጤና ይስጥልኝ። ቢኒያም ጸባችን መጣችለች ፍቅር የሆነች ልጅ በጣም የምትመቸኝ ሰው ናት። በጣም ትችላለች በእውነት እኔ እንጃ ከሴቶቹ ጸደይ ወደ እጅ ንክኪ እንዲያመራ እያስገደድከኝ ያለህበት ሁኔታ ላይ ነው ያለነው። እንዴት ውለሻል? አላስፈላጊ ሽኩቻና ዛቻን ወደ ጎን በመተው በጸብ እንድንፈታው ስንል በአክብሮት ጠይቃለሁ። ይበልም የሚያሰኝ ውሳኔ ላይ ደርሰሃል። ግና እኔ ነጹ ዜክስ ወደፊት እንጂ ወደ ኋላ እንደማልን አሳውቅሃለሁ። የባንዲ እንዳለ የጸባችን አፈጻጸም 99% በኔ በቢኒያም እንደሚጠናቀቅ ጥናቶች ያሳያሉ። በጥቂቱ የረሃብ ስሜት እየተሰማኝ ስለሚገኝ ጊዜያዊ የጸብ አቁም ስምምነት አድርገን ጸባችን እንዲራዘም ስል እጠይቃለሁ። ያጋጠመንን የማክሮ ኢኮኖሚያዊ ጸብ በቁንጽል ሳይሆን በብልሃት መፍታት እንዳለብን ስለተገነዘብሽ እንዲሁም ደግሞ እኔ በጥቂቱም የረሃብ ስሜት ስለተሰማኝ አብረን እንድንበላ ስል ደምድም ያለው መጨረሻ ላይ ያበደ አካሄድ ነው። እንደዚህ ጸባችንን በንግግር ብንፈታው መቼ ሰውን ሲጀመር ይመችሽ፣ በጣም ትችላላችሁ። ቀጣይ ደግሞ ማለት ነው ሌላ ትኩሳት እላለሁ። ሴቶቻችን በደንብ እየሰማችሁ ምን እያለች እንደሆነ ብዙ አብረን እንስማት እስኪ። አዳም እኮ ብቸኝነት ሲሰማው እግዚአብሔሩ ምንም ያልተነካካች ትጥን ያለች ሴት ነው የሰጠው። አንተ ሞተር ያደሰች ሻንሴ ቀይ ግጭት ግልብጥ ያለባት ሴትዮ ይዘህ አታስጨንቀን አባ። አይተናል፣ ያርግላችሁ ነበርን እኮ። ኧረ ምን አድርጉ ነው እንትኑ እውነቷን እኮ አንዳንዱ ሰው በጣም እቺ ግን የመኪና ሻጭ ሳትሆን ወይ ጋራጅ ምናምን ባለው አላውቅም። እንዳታነካኩኝ ደግሞ አዳም 0-0 ነው የተሰጠ በ30 ኧረ ደግሞ ጓንዳትሉ ብቻ መቻት እሷ እንዳለችው ነው ብለን ይዘናል። ወደ ቀጣይ ቪዲዮ። ይሄ የራይድ ሹፌር ማለት በጣም በቃ ይመቸው ይቀልዷል። ብሶተኛ ነው ግን ሌላ እንደሆነ አላውቅም። በጣም ነው ይማረረው። እሺ እስኪ እንስማው፣ ተሰምተን እንመለሳለን። እኔ ሁላችሁ ጋይስ ማታ ላይ ወደ ውስጥ ለመግባት ሴቶች በተለይ ጭኜማ ከመሸ በምችለው መጠን መንገዱና ሰላም ከሆነ አስገባለሁ። እኔ ችግር የለብኝም፣ ምንም ችግር የለብኝም። የዚህ ችግር የለብኝም። ኮብልስብ አስገባለሁ፣ ጠይቃለሁ፣ ሰፈሩን ምናምን ችግር የለብኝም። ግን ሴቶች ስትጠሩ ግን ሰፈራችሁን ወቁ በደንብ። መንገዱ ለፊት ሲሆን ያስገባል አያስገባ የሚለውን ወቁ በደንብ። አሁን ባለፈው ምንድነው የገጠመን? ቦታውን ልንገራችሁ። ሪፌንቲ ቡልቡል አለ አይደል? በሪፌንቲ ስትገቡ ስትጠሩ ምንድነው ማድረግ ያለባችሁ? እንደዚህ አይነት ሰፈር የምትኖሩ ሰዎች ወይ ዶዘር ወይ ታንክ አድርጉልን። ወደ ውስጥ ለምገባ ወይ ዶዘር ወይ ታንክ ሊገባ ቢችለው ማሽታት ሱሳት ዝናብ እያካፋ ነው። ጭንቀት ገባሁ፣ የምችለውን ያህል ገባሁ። ልጅቷ ራሱ ተሳቀቀች። በቃ ከዚህ በላይማ በቃ አለች። ምን ይሻላል ተባባልን። ቁጭ ብለን ተመካከርን። ቁጭ ብለን ምን አልኳት? ይኸውልሽ ረጅሙን መብራት አበራልሻለሁ እስከሚሄደው ሄድኩኝ። በቃ ከዚህ በላይ በቃ አለች። ደርሳለች። እስከ ረጅሙን መብራት አበራልሻለሁ፣ እኔ ቆማለሁ እዚህ ጋር አይሻለሁ። የሚያጠራጥር ነገር ካየሽ እሪታሽን ሰልጥጨው አልኳት። ያታባት በይ ከዛ ሳለች እንዴ እኔም ከዚህ ይላለሁ እና ሌላ እኔ ቫንዳም ነኝ አንቺ ከዛ አሬ ልጅ በላ ሁለታችንም ያዝበለው ነው በቃ ገብቶናል። አንቺም ትጮሃለሽ እኔም ብጮሃለሁ፣ የሆነ ሰው ይደርስልናል።
ሁለቱን እኮ ዛሬ አንደኝ በዚህ ሰዓት መንገዱ ማይመቸው ነው። በዛ ላይ ደግሞ ጨለማው ነው። ከባድ አይሆንም። ብቻ እስኪንጨርሰው እኔ ከዚህ እሪ ለሁለት ድብልቅልቅ እናደርገዋለን። ሰው ይደርስልናል። እንዲህ ተመካክረን መቼም ማህሌት ነው ስሟ። በሰላም ደረሰች፣ በሰላም ገባች። ገብቻለሁ አለችኝ። እኔ እንደዚህ አይነት ውስጥ ወደ ውስጥ ስትገቡ እናንተም ወይ ዶዘር ወይ ታንክ ወይ ዳምጠው እዘዙ። ከአቅም በላይ ሆነ እኮ ይዳጠቁ ትእዛዝ እኮ ከአቅም በላይ ሆነ። ለማንኛውም በሰላም ገብታለች እሷ። እመጀው ሁለቱን አይሆኑ ሰፈር ከሆነ በቃ አስበዋል። ግን በራይድ ዶዘር ይምጣልኝ እንዲያርጎ አንስቶ ያስቀምጣታል። ችግር ለማንኛውም በጣም የሚችል ልጅ ነው። ይመቸው በጣም። ቀጣይ ቪዲዮ እንሄዳለን። ጾታ መስጠት የማይሰለቸው ሰው ምንድነው ደግሞ እግዚአብሔር ያክብረልን። ፍቅራችሁ ያስቀናል። ማርያምን በእውነት እኔ ቆይ ልንገራችሁ፣ ይህ ልጅ ማለት በጣም በቃ ኦሮሚያ ቋንቋ ተናጋሪ አይደለሁም እና ምን እንደሚል አብዛኛውን ነገር የተወሰነ አማርኛ ስለሚያወራ አማርኛውን በደንብ ይገባናል እና ያዝናናኛል በጣም። ኦሮምኛው ባልሰማውም ግን የምር በቃ የሚችል ልጅ ነው። ሲጀምር የሚስት ሰው አይደለም። በጣም አንፍር የሆነ ልጅ ነው። ለማንኛውም እንከታተል። አንተ ደግሞ እኛን ሰርፕራይዝ ማድረግ የማይሰለች ሰው ከመቼው 22 ሞላ። በቀደም ከዚህ ሀገር ስትወጣ 17 ምናምን አልነበርክ እንዴ? በጣም አድገሃል በጣም። እኔ እንደው ስከራከር ነበር አይሞላውም እሱ አይደለም ብዬ፣ እንደው ሰው ደግሞ በቃ እንደው እሱ ነው ብሎ አሳመኑኝ። አንተማ ዋረድከኝ መሰለህ። 22 አድገሃል በጣም አንተ። ወንድሜ አሁን አንተ ጀመረው ልመጣልህ ወንድሜ ካለ በቃ አልቆላ ለተበላ ነው። 22 የምሩ ነው። ምንድን ነው የተፈጠረ? ወንድሜ እንደው 39 40 ድፍን እንጎቱ ድፍን ጎት ምን ነው እድሜንሽ ቁልቁለት ሄደማ ከሀገር ስትወጣ እድሜ ቀነሰ መሰለህ እንደ ወንድሜ 22 ዓመት ይላል። አርሰናል ዋንጫ ከበላ ነው። አይ እንግዲህ ከበላ ዳንስ ዳኒ ማል ከበላ ዳኩኒ ሴቶቹ እሺ፣ አንተ ምን ቤት ነው የምትቀንሰው አንተ እንደ ምንድን ኧረ ጎበዝ ተው። እድሜን ጠጋዳ ይንቀነስ። እኔም 19 ልበል እንዴ ተነስቼ ያስባልና ጎበዝ 19 ያስባልናል። 23 ብል 22 ብል ያስባልናል። አያስባልን እንዴት ብለህ እንዳታስብ። ወንድ ይቀንሳል። ምንድን ነው እየተፈጠረ ያለ? ምን ያጋጥሙኝ ወገን? ተው እንጂ እንዴ ያያ 23ኛ ዓመትን አብረን እናከብራለን። እኔም 22 ነኝ አሁን። ቴንኩ አብራችሁ አክብሩ። በቃ 23 ዓመትን ያታባቱ ስለ ማክበር ነው አባቱ። አረ ወገን ወደ ልጅ ልክ አይደለም። በድሬ ሲቀንስ ዝም ብለን እያመንና ቤተሰብ ቀጣይ ቪዲዮ ወጡልህ እማማ ዝናሽ ይላል። በስመ አብ ምናምን በስመ አብ። ይሄማ አሁን የምታዩ ሰዎች ራሱ መንፈሳችሁ ይለቃችኋል። በስመ አብ በጣም የሚያስኬድ ነገር ነው። ማማ ጠፍተው ነበር ደግሞ በዛ አሐዱ አምላክ አሜን አሜን። ይሄማ ለእኛም ነው የጠሩልን። መሟዝባል እናመሰግናለን። ላይ ጠፋ እያሉ ነው። እማማ ዝናሽ በደንብ ዘኪዬ መልስልን። እማማ ዝናሽን በደንብ አምጣል። ቀጣይ ቪዲዮ
እኔ አንዳንድ ጊዜ አንዳንድ ሴቶች ድፍረታቸው ምናምን ይገርመኛል። አሁን አንድ ሐኪም ቤት መጣለ ላብራቶሪስት ምንድን ነው የሚባለው? የላብ ባለሙያ መጣ ጸልይልሽ የሚችል ልጅ ሸረድዷል ነው ለሰውን በስመ አብ። እስኪ እርግዝና ምርመራ ቼክ ልታረግ እንኳን ደስ አለሽ ነፍሰ ጡር ነሽ ምናምን አልኳት። የኔ አባት ልጁ ካንተ ነው እንዴ? ልጁ በኮፒ ሊንክ አያድርም። ለማንኛውም ላስወልድ ፈልጌ ነው እና ኩስትር ብላ ነው በቃ እንደዚህ የምትለው። ሙሾ እኮ አይደለም እኮ ይሄ። ሙሾ አይደለም አላላት። ኧረ በስመ አብ ይሻላል። ልጅ እኮ ነው ዝም ብሎ አይወርድም እኮ። እስከ ስታረግሽው እንዴ ላስወርድ ነው እንደዚህ ይባላል። ምንድን ነው የምታስወርጁ? አንደኛውን ልጁ ሲያድግ ወይ ቆላ ወይ ደጋ ያወርዳታል እንጂ ቀላ ደጋ አስወርዷል። ዝም ብሎማ አይወርድም ብትይ እንደዚህ የሚባል ነገር አይቻልም። ኃጢአት ነው። ታይ ቀሉን ተታስወርድ አላስወረድም። ባህል እኮ ነው ያስመሰልሽው። ሲወርድ ሲዋረድ የመጣ ባህል ነው ያመነጋገር ሙሾ ነው እንዴ? እምሬን ነው የምላችሁ። አፕሊኬሽን እኮ አይደለም ልጅ እኮ ነው እንዴ። ዝም ብሎ እንደዚህ አውርደሽ የምትጠቀሚ ምናምን እኮ አይደለም። ይሄ እኮ አንዴ ከወረደ ወረደ ነው እንዴ። ከፈጣሪም ያጣላል። ዳሽን ባንክ ሱፐር አፕ መሰለኝ እንዴ ዝም ብሎ ታብሌት የሚወርድ። ኧረ በስመ አብ። አሁን በጣም እኮ ጸደይ ቁም ነገር እኮ ነው ያወራው። ግን አወራሩ አላ ገብቷል። ማስታወቂያውን ይሄ ፕሮግራም አላውቅም፣ ግን መቼው ብቻ አፕሊኬሽን አደረገችዋል። ሴቶች ኧረ እያሰብን ወገን። ወደ ቀጣይ ቪዲዮ። እኛ ትምህርት ቤት ሁሉ የሚሰጠን ምግብ የሆነ ሳላድ፣ ሚት በርገር፣ ቺክን በርገር፣ ቸኮሌት፣ ስናክ፣ የሚጠጣ ነገሮች ምናምን መልሰን ድጋሚ እናገኘዋለን ነው። ድጋሚ እዚህ ልጅ ቪዲዮ ድጋሚም ልናየው እንችላለን። በጣም ስለሚመቸኝ ነው። ምንም ማለት ነው። ደግሞ የአሜሪካ ተማሪዎችን አይ ቲንክ አሜሪካ ትሆን እኔ እንጃ እርግጠኛ አይደለም፣ ግን የኮሌጅ ምግባቸውን እያሳየች እያስተዋወቀች ያለች ልጅ ምን ሊላት ነው ይሄ ካለ ችግር አለ። የሆነ እኔ የምፈልገው ደግሞ የሆነ አለ አይደል የሆነ ችክችክ ያለ ሽሮ ፍትፍት፣ ተልባ ፍትፍት፣ ሱፍ ፍትፍት። ኧረ ወዲያ እናንተ ደግሞ አበዛችሁት። ወደዛ እንተጨማለቅጠን እዚህ አሜሪካ ነው ውጭ እንተጨማለቅተን ምን እንዳለ ከታች ጻፉልኝ። እንተጨማለቅተን ተጨማልቀሻል አይነት ነገር ተጨማለቃችሁ አይነት ነገር መሰለኝ። ልክ ልኳል። ሀገር ሆናችሁ የምትማሩ ሰዎች ምን በላውን አይተናል። ወደዛ ሂጂ ሽሮ ነው ያማረኝ ትክትክ ያለ ሂጂ ወደዛ ቁሌታቢ ተልባ ኧረ ወረደባት ማለት ተልባ ሰው የሚያምረው ነው። ጎንዮሽ ውጋቲ መነካታችን ነው። በጎን ደስ ብሎን እየኖርን ነው። እንጀራ እየበላን ሽሮ እየበላን ምን አባሽ ሊውጥሽ ነው? ማልፍዳ ፍርፍርም እኛውን የምንበላው በርገር ሚት በርገሬ ከጠቀላል የፈለግሽባት ሂጂ። ሙድ መቀለጃ ነን እንዴ? ህዝቡ መቀለጃ ነው እንዴ? እዚህ ሀገር አይደለም። ምነው ዝም አለን እንጂ ሞኝ ነን እንዴ? ጀለርን መጣልን እንጂ ስነ ስርዓት አለ። እዛ ውጭ ሀገር ቤተሰብ ያለ ቤተሰብ አማርኛውም ጠፋብኝ። ቤተሰብ ተቆጣጠራ ጆለ ከሰን ጎበዝ። እዛ ውጭ ሀገር ያላችሁ ልጆቻችሁን ተቆጣጠሩ። ነቀላ ጅርቲ ጆሌን እንዴ ነቀላ ጅርቲ ነቀላለች። እየነቀሉ ነው። እውነቱን በጣም ሀቅን የተናገሩ ሲጀምር በጣም እየተጨማለቃችሁ ለነገሩ ይመቻችሁ። እንደ ቀጣይ ቪዲዮ ይሄኛው የመጨረሻ ቪዲዮችን ነው የሚሆነው። ሰሞኑን አልኩት ሁለት ቀን በጣም እያነጋገረ ያለች ሞዴልን በላል ድንገት በስራ ምክንያት ሄዶ የቀረጻት ነው። ይሄ አንዴም የአገው ልጅ መሰለችኛ። በጣም ቆንጆ የነበረች ልጅ በጣም እንዳጋጣሚ መንገድ ላይ የተቀረጸ የሆነ ፕሮግራም ላይ የተቀረጸች ልጅ
እችኛም ደግሞ እንደዛ ናት። በአጋጣሚ የተቀረጸች ልጅ ናት። በጣም በቃ ሰሞኑን ቲክቶክ ላይ እየተባለላት ነው። እስኪ እንያትና እኛም አስተያየት እንሰጣለን። በጣም ነው የምታምረው። የጥቁር ቆንጆ ነው የምትባል። በዛ ላይ ምንም ነገር እንዳያችኋት ምንም የተቀባችው ነገር የለም። ለዛ ነው ሰውን በጣም ወዷት እየተነጋገረበት ያለው እቺ ልጅ በጣም ነው የምታምረው። እንዳያችኋት ጥቁር ናት። ይህ የሚያምር ከለር ነው ያላት። ስስቅ ራሱ ስታምር የምር ይሄ ወቀዋል። የሚገርም ሀበሻ መልክ ምንም ነገር ያልነካት እና ብዙ ሰው እንደውም በቃ አዲስ አበባ ሴቶች ጉዳችሁ ፈላ እየተባለላት ያለች ልጅ ናት። እና ደግሞ እንደዚህም አሪፍ እድል ሲገኝ ልጅቷም የመጠቀም ቻንስ ይኖራታል። እነዚህ ሞዴሎችን የሚያወጡ ሰዎች ደግሞ አግኝተዋት አሪፍ ቢያደርጓት ለእሷም አሪፍ ይሆናል ብዬ አስባለሁ። በጣም ጸደይ ነበር። እስካሁን አብራችሁን ስለቆያችሁ በጣም እናመሰግናለን። ክበሩልን። እስካሁን ካያችሁ ደግሞ ተመችቷችኋል ማለት ነው። ስለዚህ የትም ወደዚህ ሳትሉ እንዳትሄዱ። የመጀመሪያ ሰብስክራይብ ያደረጋችሁ፣ ላይክ፣ ሼር፣ ኮሜንት የፈለጋችሁትን አስተያየት መስጠት ትችላላችሁ። በዚህ ቻናል ላይ ቭሎጎች እንሰራለን፣ ሪያክሽን አለ፣ ማንሞክረው ነገር ቫራይቲ የሆነ ቪዲዮዎች እንለቅላችኋለሁ። አብራችሁን ቆዩ። ይመቻችሁ። ፒስ አውት። በቀጣይ እንገናኛለን። ደህና ቆዩ።